ሃይላንድ እንደዚህ አይነት አስገራሚ ጥቅሞች እንዳሉት ስንቶቻችን እናውቃለን? የሃይላንድ ቆሻሻን ወደ ሀብት የሚቀይሩ 9 ሚስጥሮችን እነግራችኋለሁ። ተከታተሉኝ። የዘይት ወይም ማንኛውንም ሃይላንድ የላይኛውን ክፍል በምታዩት መልኩ ከቆረጣችሁ በኋላ ጎኑና ጎኑን በመብሳት የሽንት ቤት ውስጥ የሶፍት ማስቀመጫ አድርጋችሁ መጠቀም ትችላላችሁ። ውሃም በፍጹም አያስገባም። ፍሪጅ ውስጥ ብዙ ዕቃ የምታስቀምጡ ከሆነ ሃይላንድን በምታዩት መልኩ ከቆረጣችሁ በኋላ የተለያዩ ምግቦችን ደራርባችሁ ለማስቀመጥ ያገለግላችኋል። ይህ ደግሞ ቦታ እንዳይዝ ያደርጋል። የሃይላንድ እጀታን በመጠቀም ለስልክ መያዣ እንዲሁም ደግሞ ክዳን ለማስቀመጫና በተጨማሪም የዕቃ ማጠቢያ ስፖንጆችንና ሳሙናዎችን ለማስቀመጥ ያገለግላል። የፈሳሽ ሳሙና ማስቀመጫን በመጠቀም የላይኛውን ክፍል ከበሳችሁ በኋላ አበባዎችን በቀላሉ ለማጠጣት ይረዳችኋል። 1 ሊትር ሃይላንድን ወስዳችሁ መቀስን በመጠቀም በዚህ መንገድ ከቆረጣችሁ በኋላ ካልስ ማድረቂያ ከሌላችሁ ለካልስ ማድረቂያነት በቀላሉ በዚህ መንገድ መጠቀም ትችላላችሁ። ትንሽ ሃይላንድን በመጠቀም የላይኛውን ክፍል ከቆረጣችሁ በኋላ ገመድ በማንጠልጠል ጥላ ለመያዝና እንዲሁም ጥላ ለማድረቅ ያገለግላል። የፈሳሽ ሳሙና ማስቀመጫን በመጠቀም ቪዲዮ ላይ በምታዩት መልኩ ቅርጽ አውጣችሁ ከቆረጣችሁ በኋላ የታችኛውን ክፍል በመብሳት የሚያምር የአበባ ማስቀመጫ መስራት ትችላላችሁ። በተጨማሪም ቪዲዮ ላይ በምታዩት መልኩ ቅርጽ አውጣችሁ ከቆረጣችሁ በኋላ የጥርስ ሳሙና፣ የጥርስ ብሩሾችንና የተለያዩ ነገሮችን ለማስቀመጥ ያገለግላል። ቪዲዮውን ከወደዳችሁት ኮሜንት ላይ 1 ቁጥር ጻፉልኝ።